ያነገሰው ልዑል ኔይማርን ለማየት ነው። 76ኛው ደቂቃ ላይ ተቀይሮ ገባ። እውነት በጣም ነው ደስ ያለኝ ስላየሁት። ያው በእርግጥ እንደ በፊቱ የለመድነው ኔይማር ላናይ እንችላለን፣ ግን ሜዳ ላይ ስላየሁት በጣም ደስ ብሎኛል። በጣም ነው የምወደው። ደግሞ ደጋፊዎቹ ታውቃላችሁ እንዴት ቆሞ እንደተቀበሉት፣ ምክንያቱም እሱ የሰጣቸውን ያውቃሉ። ሁሉም ተጫዋቾቹም ደስተኛ ናቸው። ሁሉም እሱም ሞዴል አድርገው ነው ያደጉት። ኳሷን እኮ ያዋራታል እኮ አይገልጸውም። ቢስሚላ ፖርቹጋል ንጉሱ እንዳላት፣ አርጀንቲና ሜሲ እንዳላት፣ ብራዚል እሱን ነው የምጠራው። አሁን ላይ እንደዚሁ ነው። አሁን በሱ እድሜ እንደሱ አይሆኑም ነበር ማንም። እኔ አይተናነስም ብዬ ነው የማስበው። ያው በወጥነት አልተጫወተም እንጂ ኳስን እሱ አሁን ጊታሪስቶች እንደሚመቱት አይደል? ኳሷ እንደዛ ነበር የሚያጫውታትና ኔይማር ሌላ ታሪክ ውስጥ ከቶን ነበረ ጋይስ። ምን አይነት ስሜታዊ የሚያደርግ ነገር ነው ግን ጋይስ። ማለት የአንድ ተጫዋች ወደ ሜዳ መግባት እንደዚህ ስሜታዊ ያደርገናል ብለን ማናችን ማስበን አናውቅም። ከ981 ቀናት በኋላ ነበረ ኔይማር ለብራዚል ተሰልፎ መጫወት የቻለውና እንዴት እንዳለቀሰና እንዴት እንደሚያሳዝን ለዚህ ዓለም ዋንጫ ለመሳተፍ ምን ያህል ሳክሪፋይስ እንደከፈለ ሁላችሁም የምታውቁት ነገር ነውና ጨዋታው እንደሆነ ቀድሞ ያለቀ ጉዳይ ነው። በጣም በሚባል ደረጃ ነበረ ብራዚል ዶሚኔት አድርጋ ጨዋታውን የጨረሰችው። ፈርስት ሃፍ ላይ ነበረ ጉዳዩን የጨረሰው ማለት ይችላል። ቪኒሺየስ ብቻውን በቂ ነበረ ለስኮትላንድ። ግን ወሳኙ ነገር የኔይማር ተሰልፎ መግባት፣ የኔይማር ተቀይሮ መግባትና ስሜታዊ ያደረገው ጉዳይ ደግሞ የሱ እንባውስ በኢየሱስ ስም እንዴት ነው የሚያሳዝነው ማለት ነው። ብቻ ለሱ በጣም ነው ደስ ያለንና የኔይማር ደጋፊዎች እንኳን ደስ አላችሁ። በእውነት የኔይማር ፌቨራይታችሁ የሆነ ተጫዋች እንደሆነ ለብዙዎቻችሁ አውቃለሁና እንኳን ደስ አላችሁ። ከጨዋታው በኋላ አለቀሰሽ። ለምንድን ነው ግሽ የምታለቅሰው? እኛ ይሄን የናፈቀን ይሄ ፈገግታህ ነው የናፈቀን። አንዳንዴ ጉዳት የሚባል ነገር ባይኖር የኔይማርን ተቀይሮ መግባት እንደ ጎል መግባት ነው ያከበሩት ብራዚሎች። ከማቲያስ ኩኛ ጋር ምንድን ነው ተቀይሮ ሲገባ ይዋት ጎላ በምትቆጠርበት ሰዓት የነበረችው ማቲያስ ኩኛ ያስቆጠራት ጎል የነበረችው ሴሌብሬሽን አገላለጽ ከኔይማር ጋር ምን አይነት ብራዚል እናያለን የሚለውን ደግሞ በቀጣይ ጨዋታዎች ነው ማየት የምንችለው። ዛሬ ብዙም አላየነው። 20 ደቂቃዎች ያህል ተጫውቷል። አሪፍ ነበረ። አሪፍ እንቅስቃሴዎች ነበሩ። ለማንኛውም ደስ ብሎኛል። እስኪ እናንተን ስሜት ነው ኮሜንት ላይ አጋሩኝ። ይመቻችሁ። ባይ። የኔይማር ምንድነው ሆዳችን አታባባ የምንለቅሶ ነው። ኔይማራችን የምንለቅሶ ነው። ራንዲ ምንድነው ጀመር ቋንተ ላይ አብቅታለች እኮ ነው። እጅግ በጣም ልብ የሚነካ ሁኔታ ላይ ነው የነበረው። ኔይማር ጁኒየር ጨዋታው ከተጠናቀቀ በኋላ በምታዩት መልኩ አንብቷል። ሜዳው ላይ ቆሞ እያለቀሰ ተመልክተናል። ምክንያቱ ደግሞ ለሀገሩ ለሚወደው ለቢጫው ማሊያ ለሴሌሳው ከ981 ቀናት በኋላ ነበር ለብራዚል ጨዋታውን ማድረግ የቻለው። እንደሚታወቀው በምርጫው ራሱ ሲካተት ከፍተኛ ደስታ በብራዚል እንደዚሁም በአጠቃላይ የእግር ኳስ ወዳጆች እንደዚሁም በኔይማር አድናቂዎች ዘንድ ነበር የተመለከትነው። ታዲያ ከ981 የትዕግስትና የመከራ ጊዜያት በኋላ ለሀገሩ ብራዚል ከጉዳት ነፃ ሆኖ ተቀይሮ ገብቶ 15 ደቂቃዎችን በሜዳ ከተመለከትነው በኋላ ጨዋታው ልክ እንደተጠናቀቀ የመሃል ዳኛው ፊሽካውን ሲነፉት በምታዩት መልኩ ስሜት የሆነው እንግዲህ በደስታና በሐዘን መሃል ሆኖ ሲያለቅስና ሲያነባ ታይቷል። በጣም ልብ ቢነካና የሚያሳዝን ሁኔታ ላይ ነው የነበረው ጋይስ። ለማንኛውም ስለዚህ የኔይማር ሁኔታ ምን ትላላችሁ? ሐሳብ በስማም ኔይማር ዳሲልቫ ሳንቶስ ጁኒየር አንተን ለመመከል ለምን 13 ሰዓት አይሆንም? እመለከታለሁ። ትችላለህ። የምሬ ነው የምላችሁ። በቃ እሱን ለማየት በቃ ሰዓቱ አልደርስ ጨዋታውን በቃ ረፍት አልወጣ አሉ ይለዩ ነበር። እግዚአብሔር ነው የምላችሁ። ኔይማር ጁኒየር ጨዋታው ተቀይሮ ከገባ በኋላ ያደረገው ፐርፎርም ይለይ ነበር ነው የምላችሁ። የምሬ ነው የምላችሁ። ጨዋታውን ያያችሁ ተመልክታችኋል። ቪኒሺየስ ጁኒየር ራሱ የምትጠቀምበት ብዙ ድል ኔይማር ጁኒየር ክሬት አድርጎልን ነበር። ቪኒሺየስ ጁኒየር መጠቀም አግቷል። የኔይማር ጁኒየር ደጋፊዎች እንኳን ደስ አላችሁ። ኑሉ አታልቅስ ትችላለህ። እንኳን ደስ አላችሁ ኔይማር ጁኒየር ደጋፊዎች። ይህን ቪዲዮ በኮፕሊን በኮሜንት አጨናንቁት። ኔይማር ጁኒየር ወደ ሜዳ ከተመለሰበት ጨዋታ በኋላ እጅግ በጣም የሚያሳዝንና ልብ የሚነካ አስተያየትን ሰጥቷል። ብራዚል ስኮትላንድን ካሸነፈችበት ጨዋታ መጨረሻ በኋላ በነበረ ፍላሽ ኢንተርቪው ኔይማር ጁኒየር ሀሳቡን ሲሰጥ ምንድን ያለው? እጅግ በጣም ፈርቼ ነበረ። ለበርካታ ቀናት መኝታ ቤቴን ዘግቼ ሳለቅስ ነበረ። ነገር ግን ያ ሁሉ አልፎ ዛሬ እዚህ ተገኝቻለሁ። በጣም ደስ ብሎኛል። ይህንን ደግሞ እንዳሳካ ለረዱኝ ለብራዚል
ፊዚዮዎች እንዲሁም ደግሞ ለመላው የቡድን አባላቶች እጅግ በጣም ትልቅ ምስጋናን አቀርባለሁ። ከዛም በመቀጠል ደጋፊዎቹ እንዴት እንደተቀበሉኝ ተመልክታችኋል። ለዛም ትልቅ የሆነ ክብርን እሰጣለሁ ለደጋፊዎቹ። በዛሬው ጨዋታ ላይ ማሸነፋችን እጅግ በጣም ደስ ብሎኛል። ቡድናችን እጅግ በጣም ጠንካራ ነው። የሆነ ነገር ለብራዚል ይዘን መምጣት እንደምንችል አምናለሁ። ስለዚህ ከዚህም በኋላ እኔም በቻልኩት አቅም ቡድኔን እየረዳው ለብራዚል ህዝብና ለብራዚል ብሔራዊ ቡድን አንዳች ክብርን ማምጣት እፈልጋለሁ። ወደ ሜዳ ስለተመለስኩኝ ግን እጅግ በጣም ደስ ብሎኛል በማለት ነው እንግዲህ ኔይማር ጁኒየር ሀሳቡን የሰጠው። ማንኛውም ለኔይማር ጁኒየር ያላችሁ ፍቅር ምን ያህል ነው? ኮሜንት ሴክሽን ላይ አሳዩኝ። እንደዚህ አይነት ምርጥና ድንቅ እግር ኳስ ቪዲዮችን በየቀኑ በየሰዓቱ ወደ እናንተ ስለማድረስ ይህንን ፔጅ ታዲያ ፎሎ ማድረግ እንዳይረሳ።